በዚህ በብርድ ጊዜ የሚያስፈልጋችሁ ይሄን የመሰለ አትክልት ሾርባ ነው። ውስጣችሁ ሞቅ ሞቅ ነው የሚያደርግላችሁ። አሰላሙ አለይኩም፣ እንዴት ናችሁ? አሰራሩ በጣም ቀላል ነው። ሁሌም የኔ አሰራሮች ቀላል እንደሆኑት መጀመሪያ ድስታችሁ ትጥዳላችሁ፣ ዘይት ታደርጋላችሁ፣ አንድ ራስ ሽንኩርት ታደርጉና ነጭ ሽንኩርት፣ ዝንጅብል፣ ሁሌ አልጫ ሰሩ ዝንጅብል በጣም ነው የሚያጣፍጥላችሁ። የተፈቀፈቀ አንድ ሸመን ከምታህል ዝንጅብልና ነጭ ሽንኩርት አድርጋችሁ ከሽንኩርታችሁ ጋር በደንብ ጥብስ ታደርጉታላችሁ። ከዛ ሁለት ፍሬ በአራት ማዕዘን በትናንሹ የተከተፈ ካሮት ነው የምታደርጉት። እሱን ጨምራችሁ ትንሽ ጠበስ ጠበስ ታደርጉታላችሁ። ሾርባ በጣም ብዙ አይጠበስም፣ ትንሽ እዛው ቆማችሁ ጠበስ ጠበስ። ከዛ አሁንም ሁለት ፍሬ ድንች እንደዚህ በራሱ ቅርጽ የተከተፈ ነው፣ እሱንም ጠበስ ጠበስ ነው የምታደርጉት። ከዛ ሁለት ፍሬ የሚያህል ቲማቲም ደግሞ ትጨምሩበታላችሁ። እሱን አንድ ላይ ትንሽ ጠበስ ጠበስ ካደረጋችሁት በኋላ ሙቅ ውሃ ነው የምትከልሱበት፣ የሚበቃው ያህል ብላችሁ የሚያበስለው ያህል እያያችሁም ትጨምራላችሁ። ከዛ ትንሽ ጨውና ቅመም ምንም አልተጠቀምኩም፣ ማጂ ደግሞ ሩባን የምታህል አደረኩበት። ቆንጆ በርበሬ ዱቄቱ ካላችሁ እሱን ጨምሩበት። ከዛ ከድናችሁ እንዲተከተክ መተው ነው። አንድ ሾርባ ማንኪያ የበቆሎ ዱቄትና እሱን የሚያበጣብጠው ትንሽ ውሃ አድርጋችሁ ተጨምሩበታላችሁ። ይሄም ወፈር እንዲል ያደርግላችኋል። ከዛ ድንቻችሁ ትንሽ መብሰል ሲጀምር ትንሽ 3 እጃችሁን የሚያክል መኮሮኒ እንደዚህ ፍርክሽ አድርጋችሁ ተጨምሩበታላችሁ። ድንቻችሁ ትንሽ መብሰል ሲጀምር የምታደርጉት፣ ምክንያቱም መኮሮኒ ቶሎ ነው የሚበስለው። ለዛ መጨረሻ ላይ ነው መኮሮኒ የምታደርጉት። ከዚህ በኋላ እንዲተከተክ ታስቀምጡታላችሁ። ፓትራችሁ ላይ ዘይት ትቀቡና ደግሞ ዳቦ በእንደዚህ ትቆራርጡና ትንሽዬ ዘይት፣ ትንሽዬ ነጭ ሽንኩርት፣ ጦስኝ ትንሽዬ ጨው አድርጋችሁ ላዩ እንደዚህ ትቦርሹታላችሁ። በጣም የሚያጣፍጥላችሁ ሾርባ ስትሰሩ ያለዚህ እንዳትሞክሩት። ላዩ ላይ ትንሽ ቺዝ አድርጊበታለሁ፣ ከሌላችሁ ተውት።